ሰላም ብዬ ለመጀመር እንግዲህ ዓለም ሰላም አይደለችም። ያው ሰላም ባትሆንም ሰላም ብዬ መጀመር አለብኝ። በነገራችን ላይ የኢራን እስራኤልና የአሜሪካ ጦርነት እኔ ነበር ያስጀመርኩት። አሁን ላስቆመው የምፈልገው አሜሪካ የትራምፕና ኔታንያሁን የሚባለው የእስራኤል መንግስት ውጥረታቸው፣ ትቢታቸው፣ ሽንፈታቸው አምነው ከተቀበሉ ብቻ ነው። ይቅርታ ሲቀበሉ ብቻ ነው። ከዛ ውጪ ግን ማለት ነው በነገራችን ላይ ኢራን ማለት ነው አሁን ብዙ ሰዎች ኢራን ኃይል አላት፣ ኢራን ጉልበት አላት፣ ኢራን እንደዚህ ነች ምናምን ይላሉ። የኢራን ጉልበቷ ማለት ነው አላህ ነው የሰጣት፣ ዕውቀቷም አላህ ነው የሰጣት፣ መሳሪያውም አላህ ነው የሰጣት። ሲጀመር እነዚህ ሀገራቶች አሜሪካና እስራኤል ወይም ደግሞ የኢራን ጠላቶች ማለት ነው ሽንፈታቸው አምነው ከላይኛው ፈጣሪ ከአላህ ጋር ከአምላክ ጋር እንደሚዋጉ አምነው ካልተቀበሉ በዚህ 3 ሳምንት ውስጥ ማለት ነው የአሜሪካ ሙሉ ከተማ ይጠፋል፣ የእስራኤል ሙሉ ከተማ ይጠፋል። ትራምፕና ኔታንያሁን የሚባል ነገር ከታሪክ መዝገብ ይጠፋል። ሲስማሙ ብቻ ነው የጦርነት ላስቆመው የምችል። ለዛ ነው በቃ እንግዲህ ከዛ ውጪ ያለው ነገር የትራምፕ አብዷል። በነገራችን ላይ እብድ ሽማግሌ ነው። እብድ ለራሱ ይናገራል፣ ለራሱ መልስ ይሰጣል። እንቆቅልሽ ነው በቃ እሱ የሚያወራው እንቆቅልሽ፣ ተረት ነው። በአሁኑ ሰዓት ትራምፕ የሚያምን አንድም ሰው የለም። ይሄው ሰሞኑ አሜሪካ በእያንዳንዱ ግዛት ውስጥ ማለት ነው ከዋሽንግተን ከኒውዮርክ ጀምሮ ማለት ነው አሜሪካ ውስጥ ትላልቅ ከተሞች ውስጥ ማለት ነው ሰላማዊ ሰልፍ ወጥተው ኖኪንግ እያሉ ማለት ነው ኖኪንግ በንጉስ አንመራም እያሉ። በነገራችን ላይ ትራምፕ ንጉስ አይደለም፣ ንጉስ ለመሆን ይጥራል እንጂ ባሪያ ነው። ትራምፕ ኢዝ ስሌቭ ኖ ኪንግ።